ጤና ይስጥልኝ የትግራይ ፕሬስ ቤተሰቦች እንደምን ሰነበታችሁ። የቀጥታ ስርጭት ፕሮግራማችን በአማርኛ ፕሮግራም አሁን ጀመረ። በቅድሚያ ለ1447 ኢደል ፈጥር በሰላም አደረሳችሁ ማለት ፈልጋለሁ ለሁሉም የእስልምና ሃይማኖት ተከታዮች። ይህ ኢድ አልፈጥር ሰላማችን የሚረጋገጥበት፣ አንድነታችን የሚጠነክርበትና ስቃያችን የሚረክስበት በዓል ያድርግልን። መልካም ኢደል ፈጥር፣ ኢድ ሙባረክ ይሁንላችሁ እንላለን። ከዛ በኋላ ግን ወደ ሌሎች የተለያዩ ፕሮግራሞች ይዤላችሁ ቀርቤያለሁ። ጥቂት ቀናት እረፍት በኋላ ተመልሼ መጥቻለሁ። ማርች 14 ላይ የትግርኛ ፕሮግራም ሰርተን ካሰራጨን በኋላ እስከዛሬ ድረስ አልተመለስንም። በማርች 14ቱ የትግርኛ ፕሮግራም ላይ ትግራይ ፕሬስ ትልቅ ተግዳሮት እንዳጋጠመው ነግረናችሁ ነበር። ተግዳሮቶቻችን መግለጽ ብቻ ሳይሆን መፍትሄ ይሆናል ብለን ያሰብነውን አንኳር ሀሳብ አቅርበንላችሁ ነበረ። ያኔ ማርች 14 ላይ ያቀረብነውን የመፍትሄ ሀሳብ በዚህ አጋጣሚ አሁንም ብሪፍሊ መልእክቱን ማስተላለፍ እንፈልጋለን። እንደሚታወቀው የዩቲዩብ ቻናላችን በተለይም ደግሞ የዚህ ላይቭ ብሮድካስት ለተወሰነ ጊዜ መቋረጡን ገልጸን እናም ደግሞ ቪወሮች ተመልካቾቻችንና የትግራይ ፕሬስ ታዳሚዎች እንዳይመለከቱን ለማድረግ ደብቀውታል። የኛ ፕሮግራም ተደብቀዋል፣ ግልጽ አይደለም፣ ኖቲፊኬሽን አይሄድም ወደ ትግራይ ፕሬስ ቤተሰቦቻችን እና ይሄ ምንድነው ማድረግ ያለብን ብለን ሁለት ጊዜ ነው በአንድ ሳምንት ውስጥ የተዘጋው። ከነሱ ጋር ተነጋግረናል። ሌሎች አማራጮችም ሌሎች አማካሪዎችም አማክረናል። በመጨረሻ ያሉን ነገር ምንድነው ፕሮሞት ማድረግ አለባችሁ ቻናላችሁ ብለውን ነበረ። ቻናላችን ደግሞ ፕሮሞት ለማድረግ ያው ገንዘብ ያስፈልጋል፣ ባጀት ያስፈልጋልና ሁላችንም በተቻለን መጠን ለማገዝ እንድንችል ባለፈው ሳምንት ምክረ ሀሳብ አቅርበን ነበረ። የተወሰነ ገንዘብ ከተዋጣ በኋላ አትሊስት ለአንድ ወር የሚሆን ጊዜ ፕሮሞት ቢደረግ ከዛ በኋላ ያው ወደ ነበረበት ሁናቴ ይመለሳን ብለን ነግረናችሁ ነበረ። እስካሁን ጊዜ ድረስ ምንም የተከሰተ ነገር የለም። እናም ባለበት ነው እየቀጠለ ያለው እና አሁን ይህንን ችግር ከዚህ ችግር ለመውጣት ሁላችንም አብረን መስራት እንዳለብን፣ ሁላችንም መተጋገዝ እንዳለብን ነው ማሳሰብ እንፈልገው። ከዛ በተቀረ ዛሬ 3 ክፍል የያዘ የዓለማችን ወዴት እየሄደች ነው ያለችው በሚለው ጉዳይ ላይ ሰፋ ያለ ቆይታ እናደርጋለን። እንደምታዩት ኢራን በሆርሙዝ ውጥረት ዶላር አገደች የሚል አንድ መረጃ አለ። ሌላው ደግሞ የትራምፕና የኢራን ቀጣዩ የዓለም ጦርነት መነሻ ሊሆን ይችላል ወይ የሚል ስጋቶች አሉ። በእንግሊዝኛ ያው እንደምታዩት Iran de-dollarizes Hormuz, end of the United States dollar and the path to global conflict የሚለውን ነው የምናየው ማለት ነው። ስለዚህ ሶስት ክፍል ያለው ፕሮግራም ነው ይዤ የመጣሁት። አንደኛው እንደምታውቁት የዚህ የቀድሞ ፕሬዚደንት ቢል ክሊንተን የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን የሰጡት ምክረ ሀሳብም አስተያየትም አለ፣ እሱንም እንጨምራለን። ሌላው ደግሞ ይሄ ችግር ወዴት እየወሰደን ነው፣ ምንድነው ማድረግ ያለብን፣ የዓለማችን ህዝቦች ምንድነው ይሄ እኛ ኢትዮጵያውያኖች ብቻ ሳይሆን ኤርትራውያኖች ሳይሆን ሌላውም አፍሪካውያን ብቻ ሳይሆን ዓለሙ በሙሉ አፌክት የሚያደርግ የሚጎዳ ነገር ነው እየተካሄደ ያለውና በዚህ ጉዳይ ላይ ነው ሰፋ ያለ ውይይት የምናካሄደው። በትግራይ ጉዳይ ላይም በትንሹ አንዳንድ ነገር ማለት ፈልጋለን እና በአጠቃላይ ይሄ
ዛሬ 3 ክፍል ይዘንላችሁ የቀረብነው እንደጠቀስኩት እኛን ብቻ አፌክት የሚያደርግ አይደለም ነው። ድፍን ዓለሙ በሙሉ አፌክት የሚያደርግ ነገር ስለሆነ ምንድነው የዓለማችን ህዝቦች ምንድነው ማድረግ ያለባቸው የሚለው ጉዳይ ላይ በጣም አስደንጋጭ ነገር እየተከሰተ ነው ያለው። አስደንጋጭ ነገር የጦርነት ወደ ሶስተኛው ዓለም ጦርነት የሚወስድ እንዳይሆን ብዙ ተንታኞች እየሰሩ ያሉት እና አንድ ባንድ እንሄድበታለን። ክፍል አንድ የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን ዋና ሐሳቦች አቅርበው ነበረ። ቢል ክሊንተን ምንድነው ያሉት በሚለው ጉዳይ ላይ ሳመራይዝ አድርገን ነው የምናቀርበው ማለት ነው። እና የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን ዋና ሐሳቦች ሃይላይትስ ቀንጭበን አቅርበናል። ሁለተኛው ደግሞ የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን በማህበራዊ ሚዲያ ያስተላለፉት ሙሉ መልእክት አንድ ባንድ እሱንም እንመለከተዋለን። ክፍል 3 በሆርሙዝ ወሽመጥ ላይ አዲሱ የኢራን መሪ ያወጡት መግለጫ ምን ያህል አደገኛ እንደሆነና የአሜሪካን የኢኮኖሚ እንቅስቃሴ ክፉኛ እንደሚጎዳ ብዙ ተንታኞች እየገለጹ ነው። እሱንም ከዚሁ የዛሬው ፕሮግራማችን አብረን የምናየው ጉዳይ ይሆናል። በተቻለ መጠን ጊዜያችሁን ሳናባክን አጠር መጠን አድርገን ውሱን ጊዜ ተጠቅመን ዓለማችን ያለችበት አስደንጋጭ ሁኔታ ለእናንተ ግንዛቤ ማስጨበጫ የሆናችሁ ዘንድ እንደዚሁም ደግሞ ትምህርት ሰጪ ተሞክሮ እንዲሆን እንጥራለን እንሞክራለን። ይህ ፕሮግራም ሼር አድርጉት፣ ላይክ ማድርጉት። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ከዚህ መሸጋገሪያ በኋላ ተመልሰን እንመጣለን። ወደ ክፍል 1 እናልፋለን። የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን በማህበራዊ ሚዲያ ያስተላለፉትን ሙሉ መልእክት ምንድነው የሚለው በሚለው ጉዳይ ላይና እንደዚሁም ደግሞ ዋና ሃይላይትስ ምንድናቸው በሚል ተርጉመን አቅርበናል። ቪዲዮውን በወቅታዊው የአሜሪካ የውጭ ጉዳይ ፖሊሲ ላይ ያተኮረ ትችትና ምክር ነው። ይህንን ምክር ምንድነው የሚለው ወደሚለው እንሄዳለን። በሁለተኛ ደረጃ የሚታየው ማለት የቢል ክሊንተን መልእክት ሙሉ የአማርኛ ትርጉም መግቢያና የሆርሙዝ ወሽመጥ ስጋት ንግግራቸውን የጀመሩት የዓለምን 20% የነዳጅ አቅርቦት ስለሚያስተላልፈው ስለ ሆርሙዝ የባህር ወሽመጥ በማንሳት ነው። ፕሬዚደንት ትራምፕ ቻይና የጦር መርከቦችን እንድትልክ በማህበራዊ ሚዲያ መጠየቃቸው አሜሪካ ውሳኔዎችን የምታስተላልፍበት መንገድ አደገኛ መሆኑን ያሳያል ብለዋል ቢል ክሊንተን። ይሄ ማለት ምንድነው? እንደሚታወቀው ብዙ ጊዜ ከዋይት ሃውስ መልእክቶች ወደ ተለያዩ መንግስታትና ሀገሮች ሲቀርብ ከኦቫል ኦፊስ ነው መልእክቱን የሚሄደው። ይሁንና የአሁኑ ሲቲንግ ፕሬዚደንት ፕሬዚደንት ዶናልድ ትራምፕ መልእክታቸውን የሚያስተላልፉት በማህበራዊ ሚዲያ በኩል ነው እና የቀድሞ ፕሬዚደንት የአሜሪካ ፕሬዚደንት ቢል ክሊንተን
እንደዚህ አይነት መልእክት በማህበራዊ ሚዲያ መልእክት ማስተላለፍ ከኦቫል ኦፊስ መተላለፍ የነበረበትን መልእክቱን አሁን በማህበራዊ ሚዲያ መልእክት ማስተላለፍ በጣም አደገኛ ነው ብለው ነው የሚያስቡት ማለት ነው። እና ሌላው ከእውነት የራቁ መግለጫዎች አሉ ይላሉ። መንግስት ለህዝቡ የሚነግረውና መሬት ላይ ያለው እውነታ ሰፊ ልዩነት እንዳላቸው ቢል ክሊንተን ገልጸዋል። ፕሬዚደንት ትራምፕ የኢራን ወታደራዊ አቅም 100% ወድመዋል ቢሉንም የባህር ወሽመጡ ግን አሁንም ተዘግቷል፣ እንደተዘጋ ነው ማለት ነው። የነዳጅ ዋጋ በ25% ጨምሯል፣ 16 መርከቦችም ጥቃት ደርሶባቸዋል ሲሉ ወቅታዊውን ሁኔታ አስረድተዋል የሚል ነው። ያ በሚሆንበት ግን መሬት ያለው ሀቅ ነው ወይ ነው ፕሬዚደንቱ እያወሩት ያለው ነገር መሬት ላይ ያለው ሀቅ ነው ወይ በሚል ነው አርጊው የሚያደርጉት የሚከራከሩት። የቀድሞ ምንድነው ያሉት? እያንዳንዱ ስናየው የዲፕሎማሲው መቋረጥ በጣም እያሰጋቸው እንደሆነ፣ ዲፕሎማሲው ስለተቋረጠ ነው ወደ እንደዚህ አይነት ጦርነት የገባ ነው ብለው ነው የሚያምኑት። ምንድነው ያሉት? ጦርነቱ ከመጀመሩ 2 ቀናት ቀደም ብሎ በጀኔቫ በኦማን አሸማጋይነት ውይይት ይደረግ እንደነበረ ያው አስታውሷል የቀድሞ ፕሬዚደንት። ነገር ግን የካቲት 28 ላይ አሜሪካና እስራኤል በኢራን ላይ የፈጸሙ ድንገተኛ ጥቃት ዲፕሎማሲውን እንዳቋረጠው ገልጸዋል ማለት ነው። ሶ ቤዚክሊ ድርድር እየተካሄደ በኦማን አደራዳሪነት፣ ኦማን የምትባል ሀገር አለች፣ የአረብ ሀገር ናት። በኦማን አደራዳሪነት ድርድሩ እየተካሄደ እያለ የድርድሩ መንስኤና ድምዳሜ ሳይታወቅ ኦል ኦፍ ሳደን በተጠቀሰው ቀን ያው የአሜሪካና የእስራኤል መንግስታት በኢራን ላይ የፈጸሙት ድንገተኛ ጥቃት ዲፕሎማሲውን እንዳቋረጠው ገልጸዋል ማለት ነው። ይህ ውሳኔ በኮንግረስ ወይም በኦቫል ኦፊስ ወይም ደግሞ በቤተ መንግስት ሳይሆን በትሩዝ ሶሻል የሚባል ይሄ ማህበራዊ ሚዲያ ያልኳችሁ ቅድም በትሩዝ ሶሻል ነው የተገለጸው። ይሄ ደግሞ ለአሜሪካ ህዝብም ለአሜሪካ መንግስትም ለአሜሪካ ህዝብ በአጠቃላይ ምቾት የሚሰጥ ሁኔታ አይደለም ነው እያሉ ያሉት የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን። ይህ ውሳኔ በኮንግረስ ወይም ደግሞ በኦቫል ኦፊስ ወይም ደግሞ በቤተ መንግስት ሳይሆን በትሩዝ ሶሻል መገለጹ ተገቢ እንዳልሆነ ተችተዋል ማለት ነው። ይህ ማለት ምንድን ነው? ባለፈው ጊዜ ወይም ደግሞ ሌሎች የአሜሪካ ፕሬዚደንቶች መልእክታቸው በምን አይነት መልኩ እንደ ትራዲሽን የተወሰደው ወይም ደግሞ እንደ ባህል ሆኖ የቆየው ነገር መልእክት ከአሜሪካ መንግስት መልእክት ሲተላለፍ ወደ ሌሎች ሀገሮች ከኦቫል ኦፊስ ነው ኖርማሊ የሚላከው እንጂ በሶሻል ሚዲያ አይደለም የሚተላለፈው እና ይሄ ምቾት አልሰጣቸውም። የመሪነት ስትራቴጂ ምንድነው የሚመስለው ጠቅሰዋል ማለት ነው። ክሊንተን የራሳቸውን ተሞክሮ በማንሳት ጦርነት ከመጀመሩ በፊት ከአጋሮች እና ከኮንግረስ ጋር መመካከር የዲሞክራሲ ስርዓት መገለጫ መሆኑን አብራርተዋል። ጥንካሬ ያለ ስትራቴጂ ግዴለሽነት ነው የሚባለው ብለዋል። በ15ኛው ቀን በማህበራዊ ሚዲያ ጥምረት መፍጠር እንደማይቻልና ሉት ደግሞ መሪዎቹ ሳይሆኑ ተራው ህዝብን እና ወታደሮቹ መሆናቸውን ተናግረዋል ማለት ነው። ሶ ቤዚክሊ ማንኛውም አይነት ፎርመር ፕሬዚደንት ኦባማም በተለያየ መልኩ ገልጸውት ነበረ። ዋይት ሃውስ ሆኖ ፕሬዚደንቱ የሚወስናቸው ውሳኔዎች በእያንዳንዱ የአሜሪካ ዜጋ እና በእያንዳንዱ የአሜሪካ ወታደር ምን ጉዳት ይደርሳል፣ ምን ችግር ሊፈጠር ይችላል፣ በእኔ ስህተት የሚፈጠር ነገር ሊኖር ይችላል ወይ ብሎ ደጋግሞ ማሰብ ያስፈልጋል ብለው
ሲናገሩ ሰምቻቸዋለሁ በተለያየ መልኩ ማለት ነው። እና የቀድሞ ፕሬዚደንት ቢል ክሊንተን እያሉ ያሉት ነገር ይሄው ነው። አሜሪካ ለብቻዋ ጦርነት ውስጥ ከገባች በኋላ አሉ ምክንያቱ የአጋሮች መራቅና የዲፕሎማሲ ተሰሚነት ማጣት ነው ብለው ነው የደመደሙት። የአጋሮች መራቅ እና የዲፕሎማሲ ተሰሚነት ማጣት ትልቅ ችግር ሊያስከትል ይችላል ነው አርጊው የሚያደርጉት። አሜሪካ ለብቻዋ ጦርነት ውስጥ ከገባች በኋላ ሌሎች አገራት እንዲረዷት በማህበራዊ ሚዲያ ጥሪ ማድረጓ ስህተት መሆኑን ገልጿል። ነገሩ ከተከሰተ በኋላ አንደኛ አጋሮችን ማነጋገር ወይም ደግሞ ወዳጅ መንግስታትን ማነጋገር፣ ይሄ ነገር እንደዚህ ብናደርግ ምን ይመስላል ብሎ መመካከር። ሁለተኛ ነገር ደግሞ ዲፕሎማሲውን ማጠናከር። እንዳውም መጀመሪያ በዲፕሎማሲ ሂደት እየተከናወነ ያለ ጉዳዩ ቀጥታ ወደ ጦርነት መግባቱ ብዙዎቹን አስጨንቀዋል። ወዳጅ ሀገሮች ተጨንቀዋል፣ ወዳጅ መንግስታት ተጨንቀዋል። ኢቭን ዲሞክራቶች በጣም ኮንግረስ መፍቀድ አለበት ነው የሚሉት በአብዛኛው። በአሁኑ ጊዜ ግን ምናልባት ሁለቱም ቤት ማለት ሰነት እና ሰነት ፍሎር እና ኮንግረስ ማጆሪቲው የሪፐብሊካን ሴኔተርስ የሪፐብሊካን ኮንግረስ ስለሆኑ ማጆሪቲውን ተማምነው የቤቱን አብዛሃ ግምት ውስጥ በማስገባት ጦርነቱ በዘፈቀደ እንደዚህ ማወጅ ብዙ ጉዳት ሊያመጣ ይችላል ተብሎ ነው የሚገመተው ማለት ነው። እና የቀድሞ ፕሬዚደንት ቢል ክሊንተን አሜሪካ ለብቻዋ ጦርነት ውስጥ ከገባች በኋላ ሌሎች ሀገራት እንዲረዷት በማህበራዊ ሚዲያ ጥሪ ማድረጓ ስህተት መሆኑን ነው የገለጹት ማለት ነው። እና እንደ ህንድ እና ቱርክ ያሉ ሀገራት ከአሜሪካ ጋር ከመቆም ይልቅ በቀጥታ ከኢራን ጋር መደራደራቸው አሜሪካ የነበራትን የዲፕሎማሲ የበላይነት እያጣች መሆኑን ደጋግሞ ስህተት እንደሆነ ያሳያል ነው የሚሉት። እና ይሄ ደግሞ በጣም አደጋ የራሱ የሆነ አደጋ አለው ብለው ነው የሚያስቡት ማለት ነው። ሌላው ሰባተኛው ነገር ምንድነው? ቢል ክሊንተን የጠቀሱት ሊከሰቱ የሚችሉ 3 ሁነቶች አሉ ብለዋል ቢል ክሊንተን። ምንድነው ሊከሰቱ የሚችሉ ሁነቶች ያሏቸው? የቀድሞ ፕሬዚደንት ቢል ክሊንተን ለወደፊቱ ሊከሰቱ የሚችሉ 3 ሁኔታዎች በ3 መንገዶች አስቀምጠዋል ማለት ነው። የመጀመሪያው ወሽመጡ ተዘግቶ በመቆየቱ የነዳጅ ዋጋ እስከ $140 ሊያሸቅብ ይችላል ብለዋል አንደኛው። ሁለተኛው ደግሞ ይህም በዓለም ዙሪያ የምግብ ዋጋ እንዲጨምርና የረሃብ አደጋ እንዲከሰት ያደርጋል ብለዋል። እነዚህ በጣም የመጀመሪያው ችግር እንደ ችግር ያስቀመጡት ነው። ይሄ ሊከሰት ይችላል ብለው ያስቀመጡት ነው። እንዳልኳችሁ ወሽመጡ ተዘግቶ በመቆየት የነዳጅ ዋጋ እስከ $140 ይደርሳል፣ ሊያሸቅብ ይችላል። በዓለም ዙሪያ ደግሞ ይሄ ችግር በዓለም ዙሪያ ደግሞ የምግብ ዋጋ እንዲጨምር ያደርገዋል። እናም ረሃብም ሊከሰት ይችላል። ዳዝንት ማተር አሜሪካም ሆነ ሌላም ሀገር ሆነ ኢፌክቱ በጣም ኃይለኛ ነው ብለዋል ማለት ነው። በሁለተኛ ደረጃ ያሉት ምንድነው? በርካታ ሀገራት ተባብረው ሌሎች ሀገራትም መካከለኛው ምስራቅም ተባብረው መርከቦችን ለማጀብ ቢሞክሩም አሁን በኢራን ድሮኖች እና ፈንጂዎች የመጠቃት ከፍተኛ አደጋ ይኖረዋል ብለዋል። ኢቭን በወሽመጡ ዙሪያ መርከቦቹን አጅበው ሊያሳልፏቸው ቢሞክሩ ምናልባት በኢራን ድሮኖች እና ፈንጂዎች የመጠቃት አደጋ ይኖራል ብለዋል። በሶስተኛ ደረጃ እና ብቸኛው መፍትሄ ያሉት ደግሞ ወደ ዲፕሎማሲ መንገድ መመለስ አማራጭ የሌለው ነገር እንደሆነ ገልጸዋል።
እንደነ ኦማን፣ ግብጽ እና ቱርክ የመሳሰሉ ሀገራት በመጠቀም የተኩስ አቁም ስምምነቱ ተግባራዊ እንዲሆን አስፈላጊ ነው እያሉ ያሉት ቢል ክሊንተን። ለምሳሌ እንደ ምሳሌ የጠቀሷቸው ሀገሮች እንደ ኦማን፣ እንደ ግብጽ፣ እንደነ ቱርክ የመሳሰሉ ሀገራት በመጠቀም የተኩስ አቁም ስምምነት ላይ መድረስ ወፈር ያለ ምክራቸውን ለግሰዋል። በማጠቃለያ ያዩት ነገር ምንድነው? ይሄ ሳመራይዝ አድርገን ያቀረብነው ነው። ወደ ዝርዝር እንሄዳለን እና በማጠቃለያ ሀሳብ ላይ የገለጹት ነገር ምንድነው? ፕሬዝዳንትነት ማለት ትህትናን የሚያስተምር ስራ መሆኑን ገልጸው ጦርነትን እንደ ግል ዝና መገንቢያ የሚያይ መሪ የስራውን ክብደት እንዳልተረዳ ነው የሚያረጋግጠው ብለዋል። የስራውን ክብደት ምን ያህል ስራው ከባድ እንደሆነ፣ ፕሬዝዳንትነት ማለት ለግል ዝና ወይም ደግሞ በግል የሚወሰን ነገር አይደለም። መሆን ያለበት ብራንች ኦፍ ጋቨርንመንት የሚባሉት መወሰን አለባቸው። ምክንያቱ የሆነ ነገር ችግር ሲፈጠር ያው ፕሬዚደንቱ ነው ኃላፊነቱን የሚወስደው ማለት ነው። እንደዛ በኮንግረስ በሴኔት ካላስወሰነ አንድ ጦርነት ሲታወጅ ሁሉም መግባባት አለባቸው። ጦርነቱ አስፈላጊ ነው ወይስ አስፈላጊ አይደለም? አስፈላጊ ካልሆነ ምንድነው ማድረግ ያለብን በሚለው ጉዳይ ላይ በዛ መልኩ ነው መታየት ያለበት እና ይህን ውሳኔ ይህንን ሐሳብ አለመቀበል ፕሬዚደንቱ ምን ያህል ፕሬዚደንትነት ምን ያህል ሲሪየስ ስራ እንዳልሆነ ቆጥሮታል ማለት ነው እያሉ ያሉት እሳቸው የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን ብዙ ኤክስፒሪየንስ አላቸው። 8 ዓመት አስተዳድረዋል አሜሪካን እና እሳቸው ዋይት ሃውስ ውስጥ እያሉ በተለይም በጦርነት ጉዳይ ላይ፣ በኮሶቮ ጉዳይ ላይ፣ በሌሎች ጉዳዮች ላይ ምን ይሰሩ ነበረ፣ ምን ያደርጉ ነበረ የራሳቸውን ኤክስፒሪየንስ ሼር ያደርጉናል ማለት ነው እና የቀድሞ ፕሬዚደንት ቢል ክሊንተን ዜጎች ለተወካዮቻቸው በመደወል ኮንግረስ በጦርነቱ ላይ በይፋ ድምፅ እንዲሰጥ እንዲጠይቁና ዲሞክራሲያዊ መብታቸውን እንዲጠቀሙ አሳስበዋል። አሁንም ቢሆን ኢትናት ረፍዶ ሊሆን ይችላል ግን አልመሸም ነው እያሉ ያሉት ቢል ክሊንተን። ዜጎች የአሜሪካ ዜጎች ለተወካዮቻቸው ለኮንግረስ አባላት እየደወሉ በጦርነቱ ላይ በይፋ ድምፅ እንዲሰጥ መደረግ አለበት። አሁንም ጦርነቱ መቆም አለበት ብሎ ከወሰነ ኮንግረስ ቶሎ እንደዚህ አይነት ጥያቄ እንዲያቀርብ እና በአስቸኳይ ጦርነቱን ቆሞ ወደ ዲፕሎማሲያዊ የዲፕሎማቲክ ስራ እንዲሰራ አስፈላጊ ነው እያሉ ያሉት ማለት ነው እና በአስቸኳይ በጦርነቱ ላይ በይፋ ድምፅ እንዲሰጥ እንዲጠይቁና ዲሞክራሲያዊ መብታቸውን እንዲጠቀሙ አሳስበዋል። ሌላው ቢል ክሊንተን ያሉት ነገር ምንድነው? የቀድሞ ፕሬዚደንት ቢል ክሊንተን ማየት የምትፈልጉ ከሆነ እዛ ኮመንት ላይ ያስቀምጥላችኋለሁ፣ ኮመንት ላይ ሼር አደርጋችኋለሁ ማለት ነው። ኦሪጂናሉ በእንግሊዝኛ መስማት ከፈለጋችሁ ለምንድነው ተርጉመን ያቀረብነው? ብዙ ጊዜ የእንግሊዝኛ በተለይ የአምባሳደር ዴቪድ ሺን ቃለ ምልልስ አድርገን ስናቀርብ ብዙ ሰዎች ለምንድነው ተርጉማችሁ ማታቀርቡት? ተቀዳሚው ትግርኛ አማርኛ እንደዛ አይደለም ወይ? የኛ ቋንቋ በመናቀው ቋንቋ ብንሰማው ጥሩ ነበር ብለው አስተያየታቸው ሰጥተዋልና ከዛ ልምድ በመውሰድ በመቅሰም ይህንን ደግሞ ተርጉመን ነው የምናቀርበው ማለት ነው። ግን ያው ሞክረናል። እንግዲህ ይህን ካልኩኝ በኋላ አንድ ማስታወቂያን ላሳያችሁ። ስብሰባ አለ እዚህ ሲያትል ዋሽንግተን። እንትኑን አሳያቸዋለሁ፣ ሬክላሙን አሳያቸዋለሁ። እነዚህ የጥምረት የሚባል የብዙ ማህበራት ፎከስ አድርጎ በብዙ ማህበራት ላይ የሚሰራ ጥምረት የሚባል አለ እዚህ ሲያትል የትግራይ ኮሚኒቲ።
እና ፓብሊክ ሚቲንግ ጠርቷል። እዛ የውይይት መድረክ እንዲኖር ፍላይ ያያችሁት ነው። እና ፓብሊክ ሚቲንግ ይላል ሳንዴይ ማርች 22 2026 ከ2 PM ጀምሮ ነው ስብሰባው የሚካሄደው። የዚህ ስብሰባ የክብር እንግዳ አሉ። እሳቸውም አምባሳደር ፍስሐ አስገዶም ይባላሉ። አምባሳደር ፍስሐ አስገዶም መጥተው እዚህ ስብሰባውን ይመራሉ ማለት ነው። ማወያየት ነው፣ መነጋገር አለብን። ምንድነው በአገራችን ዙሪያ እየተከሰተ ያለው ነገር ምን ይመስላል? በትግራይ አካባቢ እየተከሰተ ያለው ነገር ምንድነው? ጠቅላላ ክልላዊም ሀገራዊም አህጉራዊም እንደዚሁም ዓለማዊ ጉዳዮች ምን ይመስላሉ በሚለው ጉዳይ ላይ ሰፋ ያለ ውይይት ይኖራል። ሳንዴይ which is ዛሬ ፍራይዴይ ነው፣ ነገ ሳተርዴይ ነው፣ ከጎዲያ ማለት ነው። ሳንዴይ ከ2 PM ከቀትር በኋላ ማለት ነው። ከ2 PM ጀምሮ ትግራይ ኮሚኒቲ ሴንተር 1902 ኢስት የስለር ወይ ያው ብዙ ሰው ያውቀዋል። እዛ የውይይት መድረክ ይኖራል። በዚህ የውይይት መድረክ ሁላችሁንም ተሳታፊ እንድትሆኑ ኮሚቴው ጥምረት ያው በአክብሮት ጋብዟቸዋል ማለት ነው። እና እዛ ሁላችንም እዛ እንድንገናኝ ተስፋ አደርጋለሁ። ይሄንን አድርስልን ስላሉ ነው ወደ እናንተ ማቀርበው ማለት ነው። እና እንደምታዩት ያው በዚህ ስብሰባ የተለያዩ ኢሹዎች ሊነሱ ይችላሉ። ሰፊ ሊሆን ይችላል። ምክንያቱም የትግራይ ማህበረሰብ በዚህ ጉዳይ ላይ አሁን ያለውን ተጨባጭ ሁኔታ ምን መሰላል? በአገራችን ምንድነው የሚመስለው? ትግራይ ውስጥ ያለው ሁኔታ ምን ይመስላል? አሁን ትላንትና አዲስ ነገር የተከሰተው እነዚህ ተፈናቃዮች በረሃብ እየሞቱ ነው ያሉት። አድዋ አካባቢ ዛሉ ከምዕራብ ትግራይ ተፈናቅለው የመጡት ወገኖቻችን ህልፈተ ህይወት አጋጥመዋል። በየጊዜው ችግር እንደዚህ አይነት የህልፈተ ህይወት ችግር እየተከሰተ ነው ያለ። ስለዚህ ጉዳይ ሰፊ ውይይት ያስፈልጋል። ሌላም አካባቢ ሌሎች አካባቢ ህንጻጽ አካባቢም ብዙ ዜጎች በረሃብ እየሞቱ ነው ያሉትና ዳር ቆመን ነው ወይ የምናየው? እንደዚህ አይነት ሲከሰት ለምንድነው ማንነጋገረው? እሱ ብቻ ሳይሆን ፖለቲካችን በአጠቃላይ ምንድነው የሚመስለው? የትግራይ ኢሹ አለ። የፕሪቶሪያ ስምምነት እስካሁን ጊዜ አልተፈጸመም፣ ተፈጻሚ አልሆነም። ግዛታዊ መሬታችን እስካሁን አልተመለሰም። ተፈናቃዮች ያው በየመጠለያ ቦታ እየሞቱ ነው ያሉት፣ በረሃብ እየሞቱ ነው ያሉት። እሱም ሶልቭ አልተደረገም። ህግና ስርዓት ትግራይ ውስጥ እንዳይሰፍን እስካሁን ጊዜ ድረስ አልሰፈነም። በዚህ ጉዳይ ላይ ሰፊ መወያያ ሊሆን ይችላል። በአጠቃላይ የወደፊቱ ዕጣ ፈንታችን ምንድነው የሚመስለው በሚሉት ጉዳዮች ላይ ሰፋ ያለ ውይይት ስለሚካሄድ አደራችሁ በዚህ የውይይት መድረክ ተገኝታችሁ የበኩላችሁን ወይም የራሳችሁን ሐሳብ እንድታቀርቡ ጥሪ እናቀርባለን። በሰላም ያገናኘን። ደህና ዋሉ፣ ደህና ደሩ፣ ደህና አምሹ፣ ደህና ዋሉ።